ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ጤና አፍያ ሁሉ ነገር አማን ነው? በሉት ወንድማችን ያላው ያረቢ አሁን ምን ይሉታል? ወላሂ ምን ይሉታል? እቺ አሩጊት ሀገር እኮ ጨረሰቻቸው፣ ጀግኖችን ጨረሰቻቸው። አጫኑን ገሎ የሚገኝ ትርፋል በሉት። ወላሂ አጠፉት። እስካሁን ድረስ ውሸት በሆነ ብዬ በውስጥ እየተማጸንኩት ወላሂ ውሸት በሆነ የጠፋው ነብስ ላይ ነብስ በዘራበት ህዝብን ባገለገለ ለህዝቡ በቆመ አጠፉት። ጫሉን አጥፍቶ የምትቀጥል ኢትዮጵያ ትኖር እንደሆነ አብረን እናያለን። ጫሉ እኮ አንድ ሰው አይደለም፣ ያበደ ሰው እኮ ነው አጫሉን የገደለው። ያበደ ነው አጫሉን ያስገደለው። አጫሉ አንድ ሰው አይደለም፣ እንደ ቀልድ ተገሎ ሀገር የምትረጋጋበት ሰው አይደለም። አጫሉ ማጀዋል ነው። የአጫሉ ሞት ለኢትዮጵያ ሰላም አይሰጣት። እስከ መቼ ጀግናን እያጠፉ ሀገር ማስቀጠል የሚባል አንድነት ማስቀጠል የሚባል ነገር እስከ መቼ ነው? እስከ መቼ የውሸት አንድነት? እስከ መቼ የሰውን ሀሳቡን ላለመቀበል እሱን ማጥፋት የእሱን ሀሳብ የሚያሳዝነኝ ግን በእንደዚህ አይነት ቆሻሾች ሰላማዊ መበጥበጥ ነው። ሰላማዊ ህዝብ መበጥበጡ ነው የሚያሳዝነኝ። ለሁሉም የኢትዮጵያ መጽናናቱን ይስጥ። እኔ ሐሰት ሆኖ እንደው የጠፋች ህይወቱ ላይ ህይወት በዘራበት አላህ የመጠፋፋት ፖለቲካ ገና ያጠፋናል። የንፍጠኛ ፖለቲካ ገና በሀሳብ የሚለያቸውን ሁሉ እየበሉ ወንድሞቻቸውን ያልማሩ ወትሮውን ኢትዮጵያን ለማፍረስ ባይነሳ አብይ አህመድ ራሱ እጁ ካሌለበት ጥበቃ ሊያደርግላቸው ይገባ ነበር። ለእንደዚህ አይነት ግለሰብ አይደለም ዞረው በገዛ ወንድሙ ላይ ቁማር ይጫወታሉ። ይወጣላችሁ። አሁንም ብለው ለመላው የኦሮሞ ህዝብ አላህ ሶብሩን ይስጣችሁ። ለኔም አላህ ሶብሩን ይስጠኝ። አላህ መጽናናቱን ይስጠን ለሁላችንም። ሐሰት ሆኖ በጠፋች ህይወቱ ላይ በጠፋች ነፍሱ ላይ ነፍስ በዘራባት ምኞቴ ነው። ወላሂ ላዚም ምኞቴ ነው። አጫሉ ገና አንድ ፍሬ ልጅ ነው። አጫሉ አንድ ፍሬ ልጅ ነው። ሳቂ ሐዘኑ የኔ ከሌ ብቻ መስሎሽ ከሆነ ነገ ታይዋለሽ። ሳቂ ሐዘኑ የኢትዮጵያ ሐዘን ነው። ጀግናው ናት። መሳቅ ይቻላል። ወላሂ መሳቅ ይቻላል።
አልቅስ ለወንድም አልቅስ ለእህትሽ የምስቅበት ሰዓት አይደለም። ጀግናውን ተበልቶ ዝም የሚል ህዝብ የለም። መስማናቱን ይስጣችሁ። ሰረኞች፣ ሴረኞች ወንድማችሁን በልተው ራሳችሁን እርስ በራስ ሊያባላችሁ ላየቃጧቸው። አሁን እነሱ ይምተሹም የሚጽፉትን ነገር አይቻሉ። በቁስል በሰው ቁስል ላይ ጨው ይነሰልሳሉ። የነሱ ፖለቲካ በልቶት በገዛ ወንድሞቹ ለማሳበብ የሀገር ጽሑፍ ይደረድራሉ፣ ዶክመንታሪ ይሰራሉ። ባጫሉ ሞት ላይ ነገ ወንድሞቹን ይከሳሉ። ባጫሉ ሞት ላይ የቆሰሉትን ይከሳሉ። ወላሂ ላዚም ነው ለማየት ያብቃችሁ። እኔ ስለማውቃቸው ነው። ገለው እኮ ነው ቁማር የሚጫወቱብህ፣ ገለው እኮ ነው ድራማ የሚሰሩብህ። ይስሩ፣ ግድ የለም ይስሩ። የሀቅ አላህ ትናንት ጀዋር ገለውት ቢሆን ኖሮ እንዲሁም ነበረ በጀዋር በወንድሙ ሊያሳብቡ የነበረው። ዛሬ እኮ ገና በመሞቱ እንኳን ማመን ባቃተን ሰዓት ላይ ገዳዩን ይነግሩናል። ገዳይ ነው፣ ገዳዩ ወንድሙ ነው ይሉናል። ያጫሉ ሞት የኢትዮጵያ ሞት ነው ወንድሜ፣ ልንገርህ። ያጫሉ ሞት የኢትዮጵያውያን ሞት ነው። አትደሰት፣ አትሳቅ። እየሳቅ ነው፣ አትሳቅ። እንደ ቀልድ ይተኸዋል። ጠላትም የሞተልህ መስሏል። ወላሂ ላዚም አላህ ሀገራችንን ለኦሮሞዎችም ሰብር ሰጥቷቸው ለእኛም ሰብር ሰጥቶ ሀገራችን በሰላም እንድትቀጥል ገዳዮቹን ለፍርድ እንዲቀርቡ አላህን እለምናለሁ። ከዛ በተረፈ የሚሳሱለትን ወንድማቸውን የምንሳሳለትን ወንድም እኩልነት እኮ ነው ያለው። እኩል አውሬዎችን እኮ ነው ያወገዘው። ስለ ምኒልክ እንዴት አጫሉ ይሰዋ? የምኒልክን ቆሻሻነት ስለተናገረ፣ ኢፍትሐዊነት ነግሷል ስላለ፣ ህዝቦች እኩል ይሆኑ ስላለ፣ የሃይማኖት እኩልነት ይከበር ስላለ፣ ህዝቤ አይገፋ ስላለ እንዴት አጫሉ ይገደል? አለቅያቅዬ ፖለቲካ ኢትዮጵያ ሳቅ። ነገ ታለቅሳለህ። ወላሂ ላዚም አሁን ሳቅ። እኔ እውነት ባልሆነ በጠፋች ነፍሱ ላይ ነፍስ በዘራበት አልቅሼ አላቅም። ዛሬ ግን አለቅሳለሁ። ገና ለገና በወንድሜ ሞት እርግጠኛ ሳልሆን ስለ ገዳዩ የራሱ ወንድም ነው ብለው ይጽፉልኛል። በአማርኛ ይጽፍልኛል። ስዩም ተሾመ ምን አይነት ሰው ነው? ምን አይነት አንደበት ነው ያላቸው? ስለማሟቱ እርግጠኛ ሳንሆን ገዳዮቹ ወንድሞቹ ናቸው ብለው፣ ይሄ ነው የነሱ ፖለቲካ። ይገሉሃል። በራስ ወንድም በራስ ያሳብቡብሃል። በራስ ላይ ያሳብቡብሃል። ወላሂ ላዚም እውነት አያርገው፣ እውነት አያርገው። በጠፋች ነፍሱ ላይ አላህ ሱብሓነሁ ወተዓላ ነፍስ ይዝራበት። በአጫሉ ነፍስ ላይ በጠፋች ነፍሱ ላይ ነፍስ ይዝራበት። ነገ አጫሉ በህይወት አለ ተብዬ መስማት እፈልጋለሁ። ያጫሉ ሞት የኔም ያንተም የሁላችን ሞት ነው። አጫሉ ሞቶ ሰላም የምናገኝ ከመሰለ ወላሂ ላዚም አታገኝም። ወላሂ ላዚም ያጠፋፋናል ነው ምን። አጫሉ ሀገር ነው። አጫሉ ስለ ምኒልክ ኃጢአት አጫሉ ይጥፋ። ኢትዮጵያ ወላሂ ኢትዮጵያ ስንቱን በላሽው፣ ስንቱን አጠፋሽው። ኢትዮጵያ ስንቱን ምሁር ገደለች፣ ስንቱን ምሁር አጠፋች። መስማማት ካቃተም መለያየት የኖርንበት እኮ ስንቱን በላች፣ ስንቱን አጠፋች፣ ስንቱን ሰቀለች። ነገ ድራማ ይሰራሉ በገዛ ባጫሉ ወንድም ላይ። ይኸው ለማያጣብቃችሁ ከምላሴ ጸጉር ይብቀል፣ ጸጉር ይብቀል፣ ጸጉር ይብቀል። ያጫሉ ገዳይ ወንድሙ ነው ይሉናል። በምላሴ ጸጉር ይብቀል። አቃቸዋለሁ።
ገለው እኮ ነው በወንድምም ያሳብቡት። ገለው በራስ ያሳብባሉ። የምስቁ ትላንት የጀነራል ሰዓረን ገለው ጀነራል ሰዓረን አጥፍተው ዛሬ ድረስ ገዳዩ ማን እንደሆነ ሳይነገር ይኸው አጫሉን ሊደግሙብን ተደጋግመው ከበቡሽ አሉ። ስላልገደሉት ቆጫቸው ጀዋርን ዛሬ ወንድሙን አጠፉበት። ቄሮን ድረሱልኝ ስላለ ከበቡኝ ስላለ ተከብቤያለሁ ስላለ ለምን ከበቡኝ አልክ ተብሎ ለምን አልሞትክም ተብሎ ዘመቻ እስከዛሬ ድረስ ከበቡሽ ይባላል። የጀዋር በህይወት መትረፍ የዛን የኢትዮጵያውያን በህይወት መትረፍ ነው። ለኔ አይገባቸውማ። እነሱ ፍላጎታቸው ኢትዮጵያ ምናቸውም አይደለችም። ጀዋር ብቻ ይጥፋላቸው። ወይኔ ወንድሜ ወይኔ ወይኔ አጫሉ